ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከልጅነት እስከ እውቀት ድረስ ቀና ብሎ በክፋት ማየት እንኳን አንድ ሰው አይችልም ነበር። የስብዕናቸው የማንነታቸው የመልካቸው ማማር የስነ ምግባራቸው መዋብ የሚገርም ስብዕና ያላቸውን ሰው የሆኑ ሽማግሌዎች መጡና ካባቸውን ለብሰው ፕሮቶኮላቸውን ጠብቀው በሆኑ ዱርዬዎች ታጅበው እንደው መሐመድ አብዶብን እንደው ተለክፎ በጅን እስኪ እንደው መድኃኒት እየፈለግንልን እንደው ኮስተር ብለው እንደው አላህ ወይ አደፋፈር عجيب كل إن الله سبحانه وتعالى من على والقلم ببئر ملاله على الله ببئر ملاله سماين دفتر صوفهم باسفروا بئر مريت من دي الزرقاء صوفهم باسفروا بئر ملاله ينيا مفتر الزي مسجد استقبتن أخوني يالكواتشون وق عندنا وقا يا الله وساني بصوف يا سفره ታሪክ ያስመዘገበ ለየውም القيامة ትልቅ መንስኤ ምንድነው ትልቅ ዳታቤዝ የሚሆን ያንን ነገር ባሰፈረው ብዕር መላለሁ ምን ብለህ ነው የምትምለው ያ ረብ العالمين ስትለው ما أنت بنعمة ربك بمجنون በጌታህ ኒዕማ ሰበብ አንተ አቦብድ አይደለም እንደውም ታጋሽ ነህ ስብዕናህ የላቀ ማንነትህ የመጠቀ ነህና ስለወደድኩ ስላከበርኩህ ለሌላ ሰው ያልተሰጠ ለየት ያለ ስጦታ ላንተ ሰጥቻለሁ ምን ወኢነ ለከ ላንተ አረኩልህ ምን ለአጅር ሰጠሁ